ከእጅህ አታውጣኝ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክል። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ። ሰላም እንዴት ናችሁ? ለዛሬ እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። እዚህ በሀገራችን በአንድ ጥንታዊ መጽሐፍ ላይ ባለጸጋ የነበሩ እናት ነበሩ። ያገኘ ሰው ያጣል፣ ያጣ ሰው ደግሞ ምን ይላል? ሕይወት ፈረቃ ናት። የትላንት ጌታ የዛሬ ከርታታ ነው፣ የትላንት አሰሪ ደግሞ የዛሬ ታሳሪ ነው። ፈረቃ ናት አይደል? ዛሬ ሳንቲም የያዘ ሰው እንዳይኮራ ባለው ነገር ሊበተን ይችላል፣ አይችልም። ምንም የሚያስተማምን ነገር የለም። ባለጸጋ ናቸው። እሳቸው ቤት ገብቶ እንጀራ ያልበላ የለም። መንገደኛ ሁሉ የሚስተናገድበት በቃ በሀገሩ ሁሉ የታወቁ እናት ናቸው። አንድ ቀን ቀስ 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 እያለ ንብረታቸው እየተመናመነ ድሃ ሆኑ። አግኝቶ ከማጣት ይጠብቃችሁ ስላሴ። ድሃ ሆኑ። እንጀራ ቁራሽ እንጀራ እስኪያጡ ድረስ ረሃብ አለንጋ መገረፍ ጀመሩኝ። እናት ማን ያብላቸው? የጎደለብህ ቀንማ ማን ይፈልግሃል? ኪስ ባዶ ሲሆን የሚፈልግሃል፣ ስትራቆት የሚፈልግሃል፣ ስትቸገር የሚደርስልሃል። መድኃኒት መግዣ ባጣ ሰዓት ሰው ታገኛለህ? የለ። ካገኘንም በጭንቅ ነው ወገኖች። ልብስ መቆሸሽ ሲጀምርማ ታክሲ ላይ የሚጠጋል እንኳን አታገኝ። በየትኛውም የኑሮ ሁኔታ ውስጥ የማይተወንማ ብቻ ነው። ቢኖረን ባይኖረን፣ ብናጣ ብንነጣ ለማንን? እግዚአብሔር። የሰው እናታችን አባታችን ዘመዳችን ወገናችን የምንላቸው ሁሉ ጀርባ ይሰጡናል። ጀርባ ማይሰጠንማ ብቻ ነው። በቃ የታመነ ወዳጅ መድኃኔዓለም ነውና በጣም ረሃብ ቤት ውስጥ ረሃብ ሲጸናባቸው ቤት ውስጥ የሚሸጥ ንብረት እያወጡ እየሸጡ ንብረትም አለቀ። እሳቸውና አንድ ቤት ብቻ ቀረ። ቤቱ ሆና ቤት ነው። ያጡ እኚህ እናት የሚያውቋቸው ሰው እንኳን እማማ እኮ ትላንት ባለጸጋ እያሉ እንጀራ እኮ ያበሉናቸው ፈትፍተው ያጎረሱናቸው ብለው እኮ ቁራሽ እንጀራ ደረቅ እንጀራ በሚጥሚጣ የሚወስድላቸውን እንኳን በረሃብ እየተገረፉ አንጀታቸው ታጥፎ የኔ ጌታ አሉት መድኃኔዓለምን። ረሃብን ማን ይረዳል? ረሃበኝ ብትለው ስለ ረሃብ የማያውቅ ተቸግሮ ማያውቅ ሰው ስለ ችግር ቢወራለት የሆነ ስቶሪ የሆነ እንትን ነው የሚመስለው አይደል? ይቺ እናት በጣም ወደ እግዚአብሔር እየጸለየች የኔ ጌታ እንዳላማርርህ እርዳኝ፣ አንተን አመስግኜ እንድሞት ቁራሽ እንጀራ ከውሃ ጋር እንዳገኝ ብቻ እርዳኝ እያሉ ይለምናሉ። የዕለት እንጀራ የሰጣችሁ ማን ነው? አሁን የምትበዩ እንጀራ ማን ነው? አሁን ያለቅ ሱቅ የማን ይሆን? አሁን የደረስንበት ስኬት የምንለው ነገር የማን ነው? እግዚአብሔር ነው። የተቀበልነው እንጂ ያለው የለም። እዚህ ውስጥ የተቀበለ ነው። አለኝ የሚል ሰው የለም። ሁሉም ምን ያለ ነው? የተቀበለ ነው። እኚህ እናት ድንገት ጸሎታቸውን ሳይጨርሱ አንድ ጎረምሳ ሴት በራቸውን አንኳኳች። እማማ እኔ ዘመድ የለኝም፣ ቤት የለኝም፣ የቀን ሰራተኛ ነኝ። የቀን ስራ እሰራለሁ። የሚቸግረኝ ማረፊያ ቤት ነው። የቀን ስራ ምሰራበት ቦታ የዕለት ጉርሴን፣ ምሳዬን፣ ቁርሴን፣ ራቴን በልቼ እመጣለሁ። የሚቸግረኝ ቤት ነውና እርሶ ጋር ማታ ማታ መጥቼ ልተኛ አለች። ለእኚህ እናታው ምን ትጠቅማታለች? የራሷን ጉርስ ጎርሳ ትመጣለች። እኚህ እናት ግን አስተዋይ ስለነበሩ እንዲህ አሉ። ብሞትም ሰው ጠርታ ገላዬን ሰውነቴን አጥባ ትቀብረኛለች። ግድ የለም ሰው ይጠቅማል አይጠቅምም፣ ግድ የለም የኔ ልጅ የቀን ስራሽን ስሪ፣ ማታ ማታ ከኔ ጋር መጥተሽ ደሪ። ብሞት እንኳ ሰው ጠርተሽ ትቀብርኛለሽ፣ ሰውነቴን አጥበሽም ቢሆን ገንዘሽ ትቀብርኛለሽ ብላ አስገባቻት። በጠዋት ስትነሳ ለስራ እኚህ እናት አንድ ነገር አትስተዋሉ። ድሮ ከብቶች እያሉ አሞሌ ጨው የሚባል አለ። ያንን አሞሌ ጨው ገበያ ወስደሽ ሽጪው፣ ደረቅ እንጀራ የሚሆን ዳቦ ገዝተሽ ከውሃ ጋር አምጪና አብይኝ፣ አንቺንም ልመርቅሽ እግዚአብሔርንም ላመስግነው ከዛ ልሙት አለች። ከዛ እሺ አለችና አሞሌው ጨውን ይዛ ወዴት ሄደች? ገበያ። የሸጠ ሰው መግዛት፣ የገዛ ሰው ደግሞ መሸጥ ምኑ ነው? ልማዱ ነው። አሞሌውን ጨው ሸጠችና ገንዘብ ያዘች። ምን መግዛት አለባት? እንጀራ። ከዛ እንጀራውን ትታ ጆሮዋን ስትዳብሰው ጆሮዋ ተበስቷል። የጆሮ ደግሞ ጌጥ የለውም። እግዚአብሔር የከፈተውን ጉሮሮ መድፈኑ የሱ ግዴታ፣ እኔ የበሳሁትን ጆሮ መድፈኑ የኔ ግዴታ፣ ምን አገባኝ በሰው ግዴታ ብላ ለራሷ የጆሮ ጉልትቻ ገዝታ መጣች። እናት ምን እየጠበቁ ነው ብያቸዋለሁ? እንጀራ። የራበው ሰው እንጀራ ነው በቃ የሚፈልገው፣ የሚታየው እንጀራ ነው። ገና ወደ ቤት ስገባ እጇን ስታይ እጇ ባዶ ነው። የኔ ልጅ ጨው አልተሸጠም አለቻት። የመጀመሪያ ጥሪዋ። አይ እማዬ ጨው ተሽጧል። እንጀራውን አልገዛሽም? አዎ አልገዛውም። ምን ነው? አይ ጆሮዬን ብዳብሰው ጆሮዬ ተበስቷል፣ የጆሮ ጌጥ የለውም። እግዚአብሔር የከፈተውን ጉሮሮ መድፈኑ የሱ ግዴታ ነው። እኔ የበሳሁትን ጆሮ ደግሞ እኔ ነኝ መድፈኑ ግዴታ ብዬ ራስን ግዴታ ተወጥቼ መጣው። የእርሶን ግዴታ ደግሞ ባለቤቱ ይወጣ
ብዬ ነው። ዝም አሉኝ እናት እንዳያዝኑባት። ቀባሪ ሊያጡ ነው እናት፣ የሚያነጋግራቸውን ሰው ሊያጡ ነው። ግድ የለም ልጄ እንኳንም ያንቺን ግዴታ ተወጣሽ፣ የኔ ጌታ መድኃኒዓለምን አውቀዋለሁ። መሸ። እኚህ እናት አልበሉም። ጎረምሳ ሴት ደግሞ ታንኮራፋለች። ታውቃላችሁ የሚያንኮራፋ ሰው አቤት! ሌሊቱን ሪከርድ አድርጎ የሚያስቀምጥልን ነገር ቢኖር እኮ ጥሩ ነበር። ዳገት እንደሚወጣ አይነት ሬስ ሲስቦም ያድራል። በቃ ርርሲል ያድራል። የጠገበ ሆድ ገደሉ ሁሉ መስክ ነው የሚመስለው። መቼም የጠገበች ሴት ናት። እሷ ረሃብ አይሰማትም። ከእማዬ አጠገብ ለጥ ብላለች። እማዬ ደግሞ የማያስተኛ ረሃብ ይዟቸው እንዴት ይተኙ ይላል። ረሃብ ክፉ ነው። ይሰቃያሉ፣ ያቃስታሉ። ሌሊት ላይ ጴጥሮስ የወጣው መቼ ነው ብያቸዋል። ለጴጥሮስ የተከፈተለት መቼ ነው ብያለው። ለእናንተ ይቺ ሌሊት እንድትሆናችሁ በደንብ ስሙ። ሌሊት ላይ መንገደኞች እህል የጫኑ ከብት የያዙ ፍየልና በግ የያዙ ነጋዴዎች በመንገድ መሽቶባቸው የእኚህን እናት ቤት አንኳኩ። እዚህ ቤት መንገደኞች ነን መሽቶብናል አሉ። እማዬ ምንም ቢርባቸው መልካምነታቸው ከአፋቸው አልተወሰደባቸው። እንዲህ አሉ ፈጠን ብለው ቤት የእግዚአብሔር ነው አሉ። በረከት ያጣሽውማ ቤት የእግዚአብሔር መሆኑ ስለረሳሽ በር ዘግተሽ መብላት ስለጀመርሽ እንዳይሆን እመኑና ነገሩኝ። ቤቴ ማን ነው? ዳግቶ የምንደፋው እንጀራ እያለን የሰሰት ነው። ቤቴ ማን ነው? የእግዚአብሔር ነው አሉ እናት። ያ የድሮ እናቶች ቤት እግዚአብሔር ነው ይላሉ። አሁን ፓስፖርት ቢያሳይ ታሳድራላችሁ። ቤት እግዚአብሔር ነው አሉ። ይቺን ልጅ በድጋለችና በሩን ከፈተችላቸው። የያዝነው ብዙ ከብቶች ነው፣ እህልም ይዘናል አሉ። እንዲህ አሉ እየቀጠሉና ቤቱ ጎተራ አለው እህል የለበትም እንጂ ግቡ። ቤቱ በረት አለው ከብቶች የሉበትም እንጂ ግቡ። ቤቱ መሶብ አለው እንጀራ የለበትም እንጂ ምን በሉ ግቡ። ቤቱ ድስት አለው ወጥ የለበትም እንጂ ምን በሉ ግቡ። ብታጡ ከዳውም ከሀብታቡም ቤት የማይጠፋ ንጹህ የእግዚአብሔር ውሃ ጉልበታችሁን ታጥባችሁ ከድካማችሁ አርፋችሁ ትተኙና ሌሊት መንገዳችሁን ትቀጥላላችሁ ግቡ አሉ። በሩ ተከፈተላቸው። ምን እንደሚያደርጉ አያውቁም። እሷ የራሷን ግዴታ ተወጣ መታለች። አሁን የማተራ ሆነ። የማዬ ተራ ነው። እንደዚህ አለች እማዬ። ቶሎ ብለው በሩን ሲከፈትላቸው ከብቶቻቸውን በባዶ በረት ውስጥ አሰሩ። እህሎቻቸውን አውርደው ከፈረሶቻቸው ላይ እያወረዱ ባዶ ጎተራ ውስጥ ጨመሩና ተኙ። ተኝተው እያለ ሌሊት ላይ እቺ ሴት ስታንኮራፋ መተኛት ከበዳቸው። በዛ ዘመን የሚፈራ ተስቦ የሚባል በሽታ አለ። ተላላፊ ነው፣ ልክ እንደ ኮሮና። እንግዳ ደግሞ መቼም አዲስ ሰው ቤት ሄዳችሁ እኮ እንቅልፍ እምቢ የሚላችሁ ሰዎች አላችሁ አይደል? እምቢ ይላችኋል። ያለመዳችሁ ቦታ ላይ እምቢ አላቸውና እንቅልፍ እኚህ እናት ምን ሆኖ ነው የተኙት ብለው ያቺን ሴት ጠየቁ። ውይ ሳልነግራችሁ ተስቦ ይዟቸው እኮ ነው አለች። እሷ አውቃ ነው ያለችው። ኧረ አለቅን ማለት ነው። እኛ ለንግድ ብለን ያመጣነው ከብትና እህላችንም ተበላሽቷል። ባይሆን ራሳችንንና ትርፍ ብለው በውድቅት ሌሊት በሩን ከፍተው ወጥተው አመለጡ። እግዚአብሔር እንዲህ አደረገ። በባዶ ጎተራ ውስጥ ለእኚህ እናት እህል ሞላ። በባዶ በረት ውስጥ እግዚአብሔር ከብት አሰረላቸው። እግዚአብሔር በዘመን ልቅላቂ ቀን ስጠብቁት ሌሊት መጥቶ የሚሞላ የበረከት በር አለ። አውቆ ተከፈተላቸው። ተዘግቶ የነበረው በር፣ በረሃብ ተዘግቶ የነበረው እህል ጠፍቶ ተዘግቶ የነበረው በር እንደገና ሲከፈት ባዶ ጎተራ ሞላ። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድነው ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ካንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲው መክሊቴን ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀመር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በርግጥ አባታችን ቃል ያሰማልን፣ በእድሜ በጸጋ ያኑርልን። ወደ ቀጣይ ቪዲዮ ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቁላድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል።
እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑን ከስፍራው የደረሱን መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ማርያም የሚለውን እያንዳንዱን ፊደል ቢተረጉሙት ማ ማለት ማኅደረ መለኮት የመለኮት ማደሪያ ናትና፣ ር ማለት ርግቤ ይቤላ ከርግብ ዓይን የሚሰወር ነገር እንደሌለ ሁሉ ከመቤታችንም የተሰወረ ምስጢር የለም የምስጢር መዝገብ ናትና፣ ያ ማለት ያንቃዱ ሀቤኪ ማለት ነው። ፍጥረት ሁሉ አማልጅን እያሉ ወደ እሷ ያንጋጥጣሉና፣ ም ማለት ምስአሎ ምስጋድ ማለት ነው። የሥላሴ የአምልኮታቸው ምስክር ሆናለችና። አንድም ማርያም የሚለውን ለሁለት ከፍለው ይተረጉሙታል። ማር በዚህ ዓለም በጣዕሙና በፈዋሽነቱ ተወዳዳሪ የሌለው የሰው ልጆች ምግብ ነው። ያም በላይ በሰማይ በመዓዛው ተወዳዳሪ የሌለው ምግበ ነፍስ ነው። ከፍጥረታት መካከል እመቤታችን በጣዕመ ጸጋዋና በመዓዛ ቅድስናዋ ተወዳዳሪ የሌላት ብቸኛ ፍጥረት ናትና። አንድም እመቤታችን የመላእክት የሰው ልጆች መጽናኛ መዳኛ የሥጋም የነፍስ መጠጊያ ናትና። አንድም ማርያም ማለት እመውሁዳን ማለት ነው። አብርሃም ማለት አበውሁዳን ማለት እንደሆነ ይህንስ በዕብራይስጥ ማርያም ይለዋል ብሎ ማርያም ማለት እመብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ እኔ በእውነት ስለ መላእክት ጥቂት ነገሮች ልንገራችሁ። አንደኛ መላእክት በጣም ብዙ ናቸው። መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ምን ይላል መሰላችሁ? ሺህ ጊዜ ሺህ ይላል። እስኪ በሉ ሺህ ጊዜ ሺህ። አሁን እንዳታባዙ ታደራችሁን። ሺህ ጊዜ ሺህ ማለት ብዙ ለማለት ነው። አላፋት ጊዜ አላፋት ይላል። መላእክት ቁጥራቸው በጣም ብዙ ነው። መላእክት ስንት እንደሆኑ ቁጥራቸው ማወቅ ከፈለጋችሁ ግን እኔ ቀላል ሂሳብ ልነግራችሁ ነው። ዛሬ እግዚአብሔር ዓለምን ሲፈጥር ሰው ሲፈጥር መጀመሪያ የፈጠረው ሰውዬ ማን ነው? ማንን ነው የፈጠረው? አዳም አይደል? ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? መቃብር ውስጥ ያሉ የሉ? ብዙ ናቸው። በጣም ጥሩ። አሁን ምድር ላይ ያለው የሰው ልጅ ስንት ነው? 8 ነው 9 ቢሊዮን ደረስን አሉ። 7 ቢሊዮን ነው። ጥሩ ነው ይሁን። 7 ቢሊዮን ሰው አለ ምድር ላይ። ካሁን በኋላ አሁን ያለነው ስንሞት ደግሞ ከዚህ በኋላ የሚወለዱ እስከ ጌታ ምጽአት ድረስ ደግሞ አሉ አይደለም? ከመጀመሪያው ሰው አዳም አንስቶ እስካሁን የሞቱት ሰዎች ከሞት ቢነሱ አሁን ምድር ላይ ያለው 9 ቢሊዮን ህዝብ ደግሞ 7 ቢሊዮን ህዝብ ደግሞ የተኛው ከእንቅልፉ ተነሳ ቢባል ሁሉም ቢቆም ከዚህ በኋላ ደግሞ እስከ ምጽአት ድረስ የሚወለዱ ልጆች አሁኑን ቢወለዱ ለእያንዳንዱ ሰው በራሱ ጸጉር ልክ መላክ ይደርሰዋል። በምኑ ልክ? አሁን ሂሳቡ ቀላል ነው አይደለ? መደመር ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁን ነው? ይቻላል። የተላጨ ተገላገለ መሰለኝ። ቀዳዳውንም ቢሆን ቁጠሩት፣ ግድ የለም ብቻ ተመልከቱ። አሁን መላእክትን መቁጠር አይቻልም ማለት ነው። ብዙ ናቸው። ሌላው አባቶቻችን ሲገልጹ የመላእክትን ቁጥር ዓለም ከተፈጠረ ጀምሮ ዝናብ ሲዘንብ ነበር አይደል? ከዘመነ ኖህ ጀምሮ እንኳን ይዘንብ ነበር። ዓለም ከተፈጠረ አንስቶ እስካሁን የዘነበው ዝናብ ጠብ ያለው ነጠብጣቡ ቢቆጠር መላእክት ከዛ በላይ ናቸው። በአጠቃላይ መላእክት ብዙ ናቸው ማለት ነው። አሁን ይህንን ትምህርት ስናገር መላእክት ብዙ ናቸው ስል አንዳንድ ሰው እዚህ ቁጭ ብሎ እኔ ኑሮ አናቴ ላይ ወጥቶብኛል፣ መላእክት ብዙ አነሱ እኔ ምን አገባኝ ልትሉ ትችላላችሁ። እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይላል አይልም? አመስግኑ እንጂ እግዚአብሔር። ይሄ ሁሉ ቁጥር የኛ ዘመዶች ናቸው። እነዚህ ሁሉ የኛ ወገኖች ናቸው። ይህንን ሁሉ ዘመድ ያበዛልን አምላክ ስሙ የተመሰገነ ይሁን። ከራሳችን ጸጉር በላይ በእውነት ከዝናብ ነጠብጣብ በላይ የሆኑ ወገኖችን የሰጠን ማን ነው? እግዚአብሔር ነው። ብዙ ናቸው መላእክት። ስለዚህ ከዚህ መሃል እኔ ወገን የለኝም፣ አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው?
እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደስ ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገችው። እቺ ሴት ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተገፋበት ግልብጥብጡ አልወጣላት። ባለው እንጂ ካዳት እግዚአብሔር እንዳልካዳት ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነትህ ራስህ ላይ አትፍረድ፣ በሰው ላይ አትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ ናለ ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ፣ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር፣ ጠቃሚ አድርጎ ይቀይራል። ይሄው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስላንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም። እኛ አሁን ተምረን ጸሎት አድርገን እንሄዳለን። በየበረሃው በየቤቱ እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ስይል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል፣ ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ፣ ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም፣ ይሄው አድርገውታል። አንዳንድ ቀን ክፍት ብሎን እንመጣና ቤተ ክርስቲያን ገና በር ላይ ስንደርስ በቃ እንባ አይቀድመንና እናለቅሳለን። አንዳንድ ሰዎች ደግሞ ያዩና መከፋታችን ምን ሆንሽ ይሉናል። ቤተ ክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለነው። ከነ ችግራችን እኮ ነው ያለነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለነው። እናለቅሳለን። በቃ የምናለቅሰው እግዚአብሔር እንባችንን እንዲያብስልን፣ ለቅሶን ከቤታችን ለዘላለም እንዲያርቅልን፣ እግዚአብሔር የደስታን መንፈስ በቤታችን እንዲያደርግልን ነው። እናለቅሳለን። በቃ አለቀሰች። ካህኑ ግን ምን አላት? የወይን ጠጅ ጠጥተሽ ነው አይደል ስካር አይተውሽም አላት። የሚያጽናናት ካህን አስለቀሳት። መለሰና መጠገን የነበረበት ደግሞ ደገመና ሰበራት። አንዳንድ ጊዜ እኛ ራሱ ማጽናናት አንችልም። አያችሁ፣ መፍረድ ይቀናናል። ምን ሆንሽ ልጄ ማለት ሲችል ካህኑ የወይን ጠጅ ጠጥተሽ አላት። እሷም በትትና መለሰችለት። ይገርማል። እኔና እናንተ የሌለን ትዕግስት ነው። ሐና የነበራት ትዕግስት። ካህኑ አባቴ የወይን ጠጅና የሚያሰክር መጠጥ በፍጹም አልጠጣው፣ እኔን የሚያስለቅሰኝ ምን እንደሆነ ታውቃለህ አባቴ? ማጣት አለችው። ምን አለችው? ወገኖቼ ማጣት እኮ ያስለቅሳል። ዘመድ ራሱ እንዲጠላን ያደርጋል። ወዳጅ ባይዶ ዘመዱ ባይድ ይሆንብናል። አያችሁ፣ ሲኖራችሁና ሳይኖራችሁ እኮ ሰው እኩል አይደለም። ሰላምታውም ከበሬታውም ሁሉ ነገር እኩል አይደለም። የሚያስለቅሰኝ ማጣት ነው። ልጅ ባለመኖሬ፣ ልጅ ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው ሲል ካህኑ ደነገጠና ጸሎቷን አሳረገላት። ምን ብሎ? እግዚአብሔር ይስማሽ አላት። እግዚአብሔር ይስማችሁ።
እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይስማሽ አላትና ጸሎቷን አሳረገላት። ወዲያውኑ ለእግዚአብሔር አንድ ነገር ተሳለች። እግዚአብሔር ሆይ ዛሬ በፊትህ ልመና አቅርቤያለሁ፣ ወንድ ልጅ ከሰጠኸኝ ቤተ መቅደስን እንዲያገለግል እሰጥሃለሁ አለችው። ሴትም ልጅ ብትሆን ለራሴ አላደርግም፣ እኔ የምፈልገው የተዘጋውን እንድትከፍትልኝ፣ የደረቀውን እንድታለመልምልኝ፣ መሰደቤን እንድታርቅልኝ ነው። ሴትም ብትሰጠኝ ማይ ቀድታ፣ መሶፍ ሰፍታ፣ መጋረጃ ሰርታ ቤተ መቅደስ ታገለግላለች። ወንድም ከሆነ ላንተ ለአገልግሎት ሰጠዋለሁ አለች። ለእግዚአብሔር የተሰጠ ይሆናል፣ ለእግዚአብሔር እሰጠዋለሁ አለች። ወገኖቼ ልጆቻችሁ ለእግዚአብሔር ስጡ። ምንድነው ለእግዚአብሔር መስጠት? እንዴት ነው ለእግዚአብሔርስ መስጠት? አሁን ለእግዚአብሔር ስጡ ብትባሉ እንኳን ልጆቻችሁን ኪሳችሁ ውስጥ ያለውን 10 ብር እኮ ይከብዳችኋል አይደል? እሱም በጭንቅ ነው። እሱም በአቦ በስላሴ ነው የምንፈለቀቀው አይደለ? በስንት መከራ ታገለን። ልጆቻችን ለእግዚአብሔር መስጠት ምን ማለት ነው? በፈሪያ እግዚአብሔር ማሳደግ። አንተ የእግዚአብሔር ነህ እያሉ ከልጅነት መንገር። አንተ ለኔ ሳትሆን ለማን ነው የምትጠቅመው እያሉ መንገር። ንገሩኛ። በቃ ያገለገልከው አምላክ ደግሞ በሰማይ ዋጋ ይከፍላል። የኔ አባትነት በሞት ይገታል። አባትነቱ ዘላለማዊ የሆነ ማን አለህ እያሉ መንገር። ንገሩኝ እንጂ እግዚአብሔር አባትህ ብቻ አይደለም እናትህም ጭምር ነው እያሉ ለልጆች መንገር። አስተምሯቸው፣ ግብረ ገብ አድርጓቸው። እግዚአብሔርን መፍራት አስተምሯቸው። ልጆቻችሁን ለእግዚአብሔር ስጡ፣ በቅዱስ ቁርባን እንዲቆዩ። አዎ 7ኛ ክፍል እስኪደርሱ እኮ ልጆቻቸው አይቆርቡላችሁ አይደል? ምን ገጥሟችሁ ነው ብላችሁ ግን እናንተ አትጠይቋቸው። ሚኒስትሪ ከተፈተኑ በኋላ እናንተ ልጆች አይቆርቡም። ምን ገጥመው ነው ብላችሁ ግን አትጠይቋቸው። ለእግዚአብሔር ስጧቸው። የሰማችሁኝ ነው? ለማን? ለእግዚአብሔር። እና አንድ ቀን ይህንን ጸሎት ጸልያ ወደ ቤቷ ስትመለስ ከባሏ አወቃት። የዛን ዕለት ጸነሰች። ሐና ጽንሷ እየታወቀ መጣ። ከቤት መውጣትን እምቢ አለችና ተሸሸገች። ከየት መውጣት? አሁን ለምን እንደሆነ ታውቃላችሁ? እውነት በማይጸኔ ያለው ልጅ ነው። ወልጄ በዓይኔ እስካይ፣ ወልጄ በእጄ እስካቅፈው፣ ጡት እስካጠባው ድረስ አያችሁ፣ የልጄን ድምፅ እስክሰማ ድረስ እሸሸጋለሁ ብላ እግዚአብሔር የሚሰራውን ስራ 9 ወር ከ5 ቀን ከመንደር ውስጥ ተደበቀችና በቤት ውስጥ ሐና እነሆ ያማረ ወንድ ልጅ ወለደች። ስሙንም እንዲህ አለችው፣ እግዚአብሔርን ለምኜዋለሁ ስትል ሳሙኤል አለችው። ማንን ለምኜዋለሁ አለች? ማንን ለምኜዋለሁ አለች? እግዚአብሔርን። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። እግዚአብሔርን ለምኜዋለሁ አለችና ስሙን ሳሙኤል አለችው። ከዛስ እሱም ለእግዚአብሔር የተሰጠ ይሆናል አለች። ለማን የተሰጠ? ለእግዚአብሔር። ይሄ ልጅ የእግዚአብሔር ክብር የተገለጠበት ልጅ ነው። ከማይፀን ጀምሮ ለክብሩ የተለየ ልጅ ነው አለች። የአብራካችሁን ክፋይ እግዚአብሔር ለክብሩ ይለይላችሁ። እሱን እንዲያገለግል በፊቱ ባለሞገስ አድርጎ እግዚአብሔር ለክብሩ ብቻ ይለይላችሁ። ለዚህ ዓለም አይደለም፣ ለእግዚአብሔር ለመቅደሱ ይለይላችሁ። አሜን በሉ እንጂ። አንዷ ደግሞ የጥምቀትና የገና ወይም የልደት ጋድ አለው። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሉዋል። እና እሺ ሂሳቡን ያሳዩና 44ቱ እንዴት እንደሆነ እኮ ማሳየት አይችሉም። ከሌለው እንዴት 44ቱ ነው? ቤተክርስቲያን ይዘን በደንብ 40ው የነቢያት ጾም የነ ሙሴ የነ ኤልያስ 40 ቀን እንደጾሙ እኛም እንጾማለን፣ በረከታቸውን እንካፈላለን። 3ቱ የአብርሃም ሶሪያዊ በሌላም አሉ ምስያዎች። አንዱ ይበቃናል ብዬ አንዷ ደግሞ ጋድ ናት። ጋድ ግን ሁለት አደረጋችሁት ይላል እንዴ? ሁለቱም እንዴ አንድ ነው። ጋድ ሲቆጠር ማለት ነው። አንድ ነው ጋድ ማለት ሲቆጠር ነው። ከሰባቱ አጽዋማት ሲቆጠር አንድ ጋድ ተብሎ ነው የሚቆጠረው። ልክ ጾመ ድህነትም እኮ እንግዲያውማ ሁለት ነው። ሮብ አለ ዓርብ አለ እና ሁለት ሆኖ እኮ አይቆጠርም። ሲቆጠር እንዳንድ ነው። ለዛውም ብዙ ጾመ ድህነቱ ብዙ ሮብና ዓርቦች ናቸው። ግን በዓመት ውስጥ ያሉ ሮብና ዓርቦች ተቆጥረው እንዳንድ ነው የሚቆጠሩት በሰባቱ አጽዋማት ውስጥ። እንደዛ ሁሉ ሁለቱ ጋዶች ሁለት ጊዜ ነው የምንጾማቸው ጋድ እንላቸው። ግን ሲቆጠሩ ግን ከሰባቱ አጽዋማት እንዳንድ ነው የምንቆጥራቸው ማለት እንጂ ጋድን ሁለት አደረጋቸው አላደረግነውም። ጋድ ሲቆጠር እንዳንድ ነው። ግን የልደትም የጥምቀትም ዋዜማ ግን ጋድ ነው። 44ኛ እሱ ነው። ጋድ ማለት ልዋጭ ማለት ነው። ተውላጥ ማለት ነው። ልዋጭ ጋድ
ገሃድ ማለት ደግሞ መገለጫ ሊሆን ይችላል፣ ግልጽ፣ ይፋ ማለት ነው። የሁለቱ ትርጉም እንዴት ይሰጣል ከጾሙ ጋራ? አንደኛ ጋድ ልዋጭ ስንል ነገ ረቡዕ ነው፣ ስለዚህ ዛሬ ይጾማል። የነገ ጾም ወደ ዛሬ ተመጣ፣ ተለወጠ። ጋድ ልዋጭ። ገሃድ ማለት ደግሞ መገለጫ ይለዋል። መገለጫ የሚለው ደግሞ መገለጥ በይፋ የሚደረግ ስለሆነ ነገ በይፋ ሮብ ነው ወይ ዓርብ ነው ይባላል። ስለዚህ ዛሬ በይፋ ይጾማል። የገሃድ ጾም ይባላል። ድራረ ልደት ወድራረ ጥምቀት ብሎ ፍትሐ ነገሥቱ በአንቀጽ 15 ላይ የሚያስቀምጠው ቃል ነው። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።